ማንም ሰው ሲሞት መቅበር ዋጅብ ነው መቅበር ዋጅብ ነው ላኪን ቀብርን ስናነሳ የሚመች ሲሆን ነው የማይመች ከሆነ ምን ይደረጋል ለምሳሌ ባህር ጉዞ ለወር ለ2 ሳምንት ለ3 ሳምንት የባህር ጉዞ ላይ ይያሉ ሰው ሞተብ መርከብ ላይ ያለ ከዛ ሰውነቱ ይነፋፋል ወዲያውኑ ይቀያየራል ምን ታደርጋለህ الله ثم أماته فأقبره مقبر واجب ነው ግዴታ ነው يقول العلماء እንደዚህ አይነት ነገር ካጋጠመው ይከፈኑትና ይጠቡትና ይከፈኑትና ሽቶ ቀብተው እንደሚቀበር አድርገው ምንም አማራጭ ከሌለ የመጨረሻ አማራጭ ከሌለ ባህር ውስጥ ከባድ ነገር ጨምረው ወደ መሬት ታች ጋር እንዲገባ መሬት እንዲደርስ እንዳይንሳፈፍ ማለት ነው የሆነ ነገር ጨምረው ከበድ ያለ እንደ ድንጋይ ነገር አስረውበት ወደ ታች እንዲወስደው ታች መሬት እንዲደርስ ወደ ባህር ውስጥ ያስገቡት ብለዋል ለምን ቢሏቸው